ሰላም ሰላም የቻናላችን ቤተሰቦች እንደምን ከረማችሁ? ይህ ኢንሳይት ዌብ ኔትወርክ ነው። ለቻናሉ ደግሞ አዲስ የሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። የምንለቃቸውን ቪዲዮዎች ደግሞ ላይክ፣ ሼር እያደረጋችሁ ለአልደረሳቸው እንዲደርሳቸው አድርጉ። በዛሬው ዝግጅታችን እንግዲህ በቴክኖሎጂ ዙሪያ ላይ ተከስተናል። ስለዚህ ቴክኖሎጂን በቀላል አማርኛ አብረን እንማራለን ማለት ነው። ለዛሬው ቻት ጂፒቲ ምንድን ነው የሚለውን ይዤላችሁ መጥቻለሁ። እንግዲህ ቻት ጂፒቲ ሰዎችን ስራ ያሳጣል ወይስ ገንዘብ ለማግኘት እድል ይፈጥራል የሚለውን ሀሳብ በዚህ ዝግጅት ውስጥ አብረን ለመዳሰስ እንሞክራለን። አብራችሁኝ እስከ መጨረሻው ድረስ እንድትቆዩ በአክብሮት ጠይቃለሁ። እንግዲህ ቻት ጂፒቲ በኦፕን ኤአይ የተሰራ የአርቲፊሻል ኢንቴሊጀንስ ፕሮግራም ነው። ሰው እንደሚያወራው ሁሉ ጥያቄዎችን ይረዳል። የምንጠይቀውን ጥያቄ መልስም ይሰጣል። እርስዎ ጥያቄ ይጠይቃሉ፣ ቻት ጂፒቲ ይመልሳል። ለምሳሌ የምንፈልገውን አይነት ደብዳቤ ጻፍልኝ፣ ይህንን የሂሳብ ጥያቄ ፍታልኝ፣ የዚህን እንግሊዝኛ ትርጉም ንገረኝ፣ ወይም ደግሞ ሌላም ከበድ ያለ ከዚህ በላይ ብንጠይቀው መልስ ሊሰጥልን የሚችል ነው። የዩቲዩብ ስክሪፕት ጻፍልኝ፣ የምንፈልገውን ነገር ብናዘው መልስ ሊሰጠን የሚችል የአርቲፊሻል ኢንቴሊጀንስ ፕሮግራም ነው ማለት ነው። እነዚህን ሁሉ ጥያቄዎች መመለስ ይችላል። እስኪ ከላይ ከዘረዘርናቸው መካከል የተወሰኑትን በጥቂቱ አብረን እንመልከት። አሁን እዚህ ጋር እንደምትመለከቱት ለአንድ መስሪያ ቤት የስራ ቅጥር ደብዳቤ ጻፍልኝ እያልኩት ነው። ስለዚህ የስራ መቀጠሪያ ማመልከቻ ማለት ነው። እስኪ የጻፈልኝን ማመልከቻ አብረን እንመለከተዋለን ማለት ነው። ይኸው እንደምትመለከቱት ፕሮሰስ እያደረገ ነው። ከላይ ቀኑን ለማን መስሪያ ቤት እንደሆነ ወደ ዝርዝር ጉዳዩ ራሱ እየገባ ነው። ተመልከቱ። በጥሩ ሁኔታ ደብዳቤውን አሳምሮ ጽፎልኛል። ስም፣ ፊርማ፣ ስልክ፣ ኢሜይል ሁላ መጨረሻ ላይ ቁጭ አድርጎልኛል ማለት ነው። በአማረ ሁኔታ ደብዳቤውን ጨርሶልኛል። ቀጥሎ ደግሞ የጠየቅኩት የአንድ 3 ማዕዘን የውስጥ አንግሎች ድምር ስንት ነው የሚል ጥያቄ ነው የጻፍኩለት። እንግዲህ እነዚህን አንግሎች ድምር በ3 አይነት መልኩ ነው። ምክንያቱም 3 አይነት 3 ማዕዘኖች እንዳሉ ስለሚታወቅ በ3ቱም አይነት የውስጥ አንግሎቻቸውን ድምር አስቀምጦልኛል። ቀጥሎ የጠየቅኩት ጥያቄ በዓለም ትልቁ ውቅያኖስ ማን ነው ያልኩት። እንግዲህ እስኪ ተመልከቱ። ለጥያቄ መልስ እያመቻቸልኝ ነው። ፕሮሰስ እያደረገ ነው። ይኸውና ትልቁ ውቅያኖስ የፓሲፊክ ውቅያኖስ እንደሆነ ስፋቱን፣ ጥልቀቱን፣ በአጠቃላይ ያለውን የውቅያኖሱን ገጽታ ሁሉ በስዕል አስደግፎ ጭምር ነው መልስ የሰጠኝና ቻት ጂፒቲ በአጠቃላይ ብዙ ጠቀሜታዎችን ይዞ የመጣ ቴክኖሎጂ ነው ማለት ነው። እንግዲህ ለቻት ጂፒቲ የበለጠ ሌላም ግልጽ ጥያቄ ስንጠይቀው እሱም የበለጠ ማብራሪያ ያክሎበት መልስ ይሰጠናል ማለት ነው። ዛሬ እንግዲህ ቻት ጂፒቲ ምን እንደሆነና እንዴት ሊረዳን እንደሚችል ተመልክተናል። በሚቀጥለው ቪዲዮአችን ደግሞ ቻት ጂፒቲን እንዴት አካውንት ከፍተን በነፃ መጠቀም እንደምንችል በተግባር እንመለከታለን። ቪዲዮው ጠቃሚ ሆኖ ካገኙት ላይክ ያድርጉ። እንዲሁም ደግሞ ለሌሎች ሼር በማድረግ ያጋሩ። ለቻናሉ ደግሞ አዲስ ከሆኑ ሳብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰብ እንዲሆኑ ነው መልእክቴን የማስተላልፈው። እኔ አጉቸው ከተማ ነኝ። ይህ ደግሞ ኢንሳይት ዌብ ኔትወርክ የተባለ የዩቲዩብ ቻናል ነው። በቀጣይ እንግዲህ በተለያዩ የቴክኖሎጂ ስራዎችና ትምህርቶች አብረን የምንገናኝ ይሆናል። ሰላም።